ሴቶች የዛሬው ቪዲዮ ትምህርት ብቻ አይደለም፣ የስነ ልቦና ጦርነት ነው። ለስላሳ ቆንጆ ጦርነት። እሱን ከሌሊቱ 8 ሰዓት በአንቺ ህልውና ስፖንሰር የተደረገ ህልም እንደማየት ስለ አንቺ እያሰበ እንዲነቃ የሚያደርገው አይነት። ዛሬ ማሳየሽን ነገር ተግባራዊ ካደረግሽ እሱ የሚወዳት ሴት ብቻ አትሆኝም። ህይወቱን የሚያስተካክልላት፣ በአማራጮች መዝናናትን የሚያቆምላት፣ ሌሎች ሴቶች ወዲያውኑ ትርጉም የሌላቸው የማይስተዋሉ የጀርባ ድምፅ እስከሚሆኑ ድረስ መገኘቷ በስሜታዊነት የሚጠምድ ሱስ የሚያስይዝ ሴት ትሆኛለሽ። ነገር ግን ላስጠንቅቅሽ፣ ይህ ቪዲዮ ስለማታለይ አይደለም። ይህ አንድን ወንድ በትክክል እንዲተሳሰር የሚያደርገውን ስለመረዳት ነው። ማሳደድ ብቻ አይደለም፣ ፍላጎት ብቻ አይደለም፣ ነገር ግን መተሳሰር። ትስስር ከመስህብ የበለጠ በጥልቅ ይነካል። ትስስር የእሱን ልማዶች እንደገና ያስተካክላል፣ ባህሪውን ይለውጣል። ትስስር እሷን ወዳታለሁ፣ ወደ እሷን ማጣት እፈራለሁ ይቀይራል። እና ያኔ ነው አንቺ የምታሸንፊው። ይህንን በሶስት ደረጃዎች ይከፋፍሏሉ። 1. እጅግ ሳቢ ሴት ማንነት፣ እሱን አንቺ ብርቅ እንደሆንሽ እንዲሰማው የሚያደርገው። 2. የስሜታዊ መንገድ፣ እንዴት ወንዶች በጥልቅ ደረጃ እንደሚተሳሰሩ። 3. የትስስር ቀስቃሾች፣ እሱን ሌላውን ሴት ሁሉ እንዲረሳ የሚያደርገው። እንጀምር። ደረጃ 1 እጅግ ሳቢ ሴት ማንነት። አንድን ወንድ በጥረት አትማርኪውም፣ በማንነት ትማርኪዋለሽ። ሴቶች ብዙውን ጊዜ ወንዶች የሚተሳሰሩት እሷ ቆንጆ፣ ታማኝ፣ ደግ፣ ደጋፊ፣ በፍጥነት ቴክስት የምትመልስ፣ የምታበስል፣ ብልህ ስለሆነች እንደሆነ ያስባሉ። አይደለም። ወንዶች ከባህሪያት ጋር ይተሳሰሩ፣ ወንዶች ከማንነት ጋር ይተሳሰራሉ። ትርጉም ሌላ ማንም እንዲሰማው የማያደርገውን ነገር እንዲሰማው የምታደርግ ሴት። ስለዚህ አንድን ወንድ በትክክል እንዲጠመድ የሚያደርገው የትኛው ማንነት ነው? ይህንን በሶስት አካላት እንከፋፍለው። 1. ሌሎች ሁሉም በፍጥነት ሲንቀሳቀሱ በእርጋታ የምትንቀሳቀስ ሴት። ወንዶች መቼም በአደባባይ የማይቀበሉት እውነታ ነው። ወንዶች በእርጋታ ለሚንቀሳቀሱ ሴቶች በፍጥነት ይወድቃሉ። ለምን? ምክንያቱም እያንዳንዷ ሌላ ሴት ወዲያውኑ ምላሽ ትሰጣለች። እሱ ቴክስት ይልካል፣ እሷ በሰከንድ ውስጥ ምላሽ ትሰጣለች። እሱ ያሞግሳል፣ እሷ ትቀልጣለች፣ ትኩረት ትሰጣለች፣ ትጣበቃለች። ነገር ግን አንቺ ተረጋጋሽ፣ የሰከንሽ ነሽ። እሱ በዓለም ላይ የቀረው ብቸኛ ወንድ እንደሆነ ያህል ወደ እሱ በፍጥነት እየሮጥሽ አይደለም። በሀሳቢነት ትንቀሳቀሻለሽ፣ በጥንቃቄ ትመርጫለሽ። ግንኙነትን አታቻኩይ እና ያ ስሜታዊ ንጽጽርን ይፈጥራል። ወንዶች ከንጽጽር ጋር ይተሳሰራሉ። እሱ ሌላ ቦታ የማይሰማውን ነገር ከአንቺ ጋር ከተሰማው አእምሮ ወዲያውኑ ያንቺን ዋጋ ከፍ ያደርገዋል። በደንብ አስቢው። እያንዳንዷ ሌላ ሴት እሱ 1000 ጊዜ የሰማው ሙዚቃ ብትሆን አንቺ ደጋግሞ የሚሰማው አንድ ሙዚቃ ትሆኛለሽ። ምክንያቱም የተለየ ስሜት ይሰማዋል። 2. ህይወቷን ከመጠን በላይ የማታጋራ ሴት። ከወንዶች ጥልቅ አእምሮ ውስጥ የሆነ ሚስጥር ይሄ ነው። አንዲት ሴት ሁሉንም ነገር በፍጥነት ስትገልጥ ወንዶች በስሜታዊነት ኢንቨስት እንዲያደርጉ የሚያደርጋቸውን ሚስጥራዊነት ያጠፋል። ወንዶች ሙሉ በሙሉ ሊፈቱት ከማይችሉት ታሪኮች ጋር ይተሳሰራሉ። በንግግሮችሽ ውስጥ ቦታ ስትይ፣ ህይወትሽን ከሙሉ በሙሉ ማብራሪያ ይልቅ ገጽ በገጽ ስትገልጪ፣ እሱ እንዲገምትሽ የሚበቃ ሳይሆን እሱ እንዲረዳሽ የሚበቃ ያህል ብቻ ስታካፊ፣ መገኘትሽ መጠመድን የሚፈጥር ሱስ የሚያስይዝ ይሆናል። ምክንያቱም አሁን እሱ አንቺ በሌለሽበት ጊዜም እንኳን ስለ አንቺ ያስባል። ያ ነው ትስስር። 3. እሷን መምረጥ ልዩ መብት እንደሆነ እንዲሰሙ የምታደርገው ሴት። ወንዶች እነሱ የሚያስፈልጓቸውን ሴቶች አይፈልጉም። ወንዶች ሁልጊዜ ሳይሆን ከሚገኙ፣ ገራገር ሳይሆን ደግ ከሆኑ፣ ተስፋ የቆረጡ ወይም ተለማማጭና ችግረኛ ሳይሆኑ፣ ሙቀት ካላቸው፣ ጥገኛ ሳይሆኑ፣ ፍላጎት ካላቸው፣ ተቀማጭ ሳይሆኑ ከሚቀርቡ ሴቶች ጋር ይተሳሰራሉ። አንድ ወንድ እሷኔን ከመረጠች በውስጤ ለመምረጥ የሚገባ ዋጋ ያለው ነገር አይታ መሆን ያለበት ብሎ እንዲያስብ ከምታደርገው ሴት ጋር ይተሳሰራል። እሱን እንደ ወንድ ካለው ከራሱ ማንነት ጋር በማስተሳሰር ከአንቺ ጋር እንዲተሳሰር ታደርጊዋለሽ። ይህ ብቻውን ከሌሎች ሴቶች ጋር ያለውን ፍላጎት እንዲዘጋ ያደርገዋል። ምክንያቱም ከአንቺ ጋር መሆን ከራሱ ምርጥ ማንነት ጋር እንደመሆን ይሰማዋል። ደረጃ 2 ወንዶች እንዴት ጥልቅ ስሜታዊ ትስስር ይፈጥራሉ። መስህብ ቅጽበታዊ ነው፣ ትስስር የሚገኝ ነው። ወንዶች በተሞክሮ በስሜታዊነት ይተሳሰራሉ። በውበት አይደለም፣ በማረጋገጫ አይደለም፣ በወሲብ አይደለም። የወንድ ልጅ አእምሮ ሂደታዊ ኢንቨስትመንት ተብሎ በሚጠራ ነገር ይተሳሰራል። ትርጉሙ አንድ ወንድ በጊዜ ሂደት ቀስ በቀስ በስሜታዊነት በአእምሮና በአካል ኢንቨስት ሲያደርግ ይተሳሰራል። አንቺ ኢንቨስት ስታደርግ አይደለም፣ አንቺ ስትሰጪ አይደለም፣ ነገር ግን እሱ ሲያደርግ። ስለዚህ ትስስርን የሚገነቡትን 3 ስሜታዊ መንገዶች ልስጥሽ። ስሜታዊ መንገድ 1 በወንድነት ጉልበቱ ደህንነት እንዲሰሙ አድርጊው። ወንዶች ስሜታቸውን ከማይገምቱ፣ ከማይፈርዱ፣ ከማያፍኗቸው፣ በነገር ከማይነቋቸው፣ ውሳኔ ሰጭነታቸውን ለመቆጣጠር ከማይሞክሩ፣ እንዴት ወንድ መሆን እንዳለበት ከማይናገሩ፣ ተፈጥሯዊ ደም ነፍሳቸውን ወይም ስሜታቸውን ከማይነቅፉ ሴቶች ጋር በጠንካራ ሁኔታ ይተሳሰራሉ። በምትኩ እነዚህ ሴቶች እሱ የተከበረ፣ የተረዳ፣ የሚደነቅ፣ የሚመሰገን፣ በስሜታዊነት ተቀባይነት እንዳለው እንዲሰማ ያደርጉታል። አንድ ወንድ በአንዲት ሴት ዙሪያ ጥንካሬና ለስላሴን በማሳየት ደህንነት ሲሰማው በጥልቅ ይተሳሰራል። ምክንያቱም ከአንቺ ጋር ሙሉ መሆን እንደሚችል ይሰማዋል።
እና ከአንቺ ጋር ሙሉ መሆን ሲሰማው ሌላ ማንም አይወዳደር። ስሜታዊ መንገድ 2 ስሜታዊ መመሳሰል። ይህ የወንድ ልጅ የትስስር ስነ-ልቦና ጥልቁ ክፍል ነው። ስሜታዊ ተመሳሳይነት ማለት እሱ ሲረጋጋ ትረጋጋለሽ፣ እሱ ሲደሰት ትደሰቻለሽ፣ እሱ ተጫዋች ሲሆን ተጫዋች ትሆኛለሽ፣ እሱ ክፍትና ግልጽ ሲሆን አንቺም ክፍትና ግልጽ ትሆኛለሽ፣ እሱ ቁም ነገረኛ ሲሆን እሱን ትመስያለሽ። አንቺ የእሱን ባህሪ እያንጸባረቅሽ አይደለም፣ ስሜታዊ ቃናውን እያንጸባረቅሽ ነው። ይህ በአእምሮ ውስጥ በጣም ኃይለኛ ነገር ይፈጥራል። እሷን የራሴን ሳላብራራ ትረዳኛለች የሚል ስሜት። አንቺ ወዲያውኑ በስሜታዊነት እጅግ ሳቢ ትሆኛለሽ እና እሱ ከማንም ጋር ሊፈጥረው የማይችለውን ትስስር ከአንቺ ጋር ይፈጥራል። ስሜታዊ መንገድ 3 የእሷን መተካት አልችልም ተሞክሮ። ወንዶች አንዲት ሴት እንደ ብርቅ የሚሰማ ወይም እምብዛም የማይሰማቸውን ስሜታዊ ተሞክሮዎች ስትሰጣቸው በጥልቅ ይተሳሰራሉ። ይሄ ሰላም፣ ጥልቀት፣ ደስታ፣ ሙቀት፣ ተጫዋችነት፣ ምቾት ወይም አእምሮዊ መግባባት ሊሆን ይችላል። ነገር ግን ቁልፉ ነገር ይሄ ነው። ሌሎች ሴቶች ሊሰጡት እንደማይችሉ የተረዳው ነገር መሆን አለበት። አንድ ወንድ ያ ከአንቺ ጋር ሲሰማው አእምሮ አማራጮችን መፈለግ ያቆማል። ምክንያቱም ስነ ተፈጥሯዊ ዝግመተ ለውጥ ለወንዶች አንድ ነገር አስተምሯቸዋል። ብርቅ ወይም ያልተለመደ ነገር ሲመጣ እሱን መጠበቅ። ደረጃ 3 ሌላውን ሁሉ እንዲረሳ የሚያደርጉት የትስስር ቀስቃሾች። እያንዳንዱ ወንድ ከማን ጋር ለረጅም ጊዜ እንደሚተሳሰር የሚወስኑ 3 ጥልቅ የስነ-ልቦና ቀስቃሾች አሉት። ከማን ጋር እንደሚተኛ አይደለም፣ ከማን ጋር እንደሚሽኮረመም አይደለም፣ ማንን ማራኪ አድርጎ እንደሚያገኝ አይደለም። እነዚህ ምድቦች ርካሽ ናቸው። ነገር ግን እሱ ከማን ጋር እንደሚተሳሰር፣ ለማን ክፍትና ግልጽ እንደሚሆን፣ ማንን እንደሚመርጥ፣ ማንን ማጣት እንደሚፈራ። እዚህ ጋር ነው እውነተኛ ወንድ ልጅ ስነ-ልቦና የሚጀምረው። እሱን በጥልቅ እንዲተሳሰርና ሌሎች ሴቶችን ሁሉ በስሜታዊነት ከአእምሮ እንዲያጠፋ የሚያደርጉትን 3ቱን ቀስቃሾች ልስጥሽ። ትስስር ቀስቃሽ 1 የስሜት ስበት ተጽዕኖ። እሱን ያለምንም ጥረት ትስቢዋለሽ፣ ምክንያቱም ጉልበትሽ እንደ ቤት ይሰማል። ወንዶች በስሜታዊነት ከሚያዳክሟቸው ሴቶች ጋር የተሳሰሩ፣ ስሜታዊ ስበትን ከሚፈጥሩ ሴቶች ጋር ይተሳሰራሉ። የተረጋጋ፣ የሰከነ፣ እንደ ጽኑ የሚሰማ ስበታዊ ኃይል። ስሜታዊ ስበትን የምትፈጥረው እንዲህ ነው። ከልክ በላይ አጸፋዊ ምላሽ አትሰጭም። ሌሎች ሴቶች ትጉ በሚሉበት፣ በሚያለቅሱበት ወይም ማብራሪያዎችን በሚያዙበት ሁኔታ ውስጥ ተረጋግተሽ ስትቆይ እሱ ባንቺ ዙሪያ ደህንነት ይሰማዋል። ወንዶች ከሰላም ጋር ይተሳሰራሉ፣ ከግፊት ወይም ከጫና ጋር አይደለም። ምላሽ ትሰጫለሽ፣ አጸፋዊ ምላሽ አትሰጭም። እሱ ያልተጠበቀ ነገር ሲነግረሽ በስሜታዊነት ከመተግበር ይልቅ ትተነፍሻለሽ፣ ታስተውያለሽ እና በስሜታዊ ብስለት ምላሽ ትሰጫለሽ። እሷ የተለየች ነች ብሎ ያስባል። አንቺ ለማሸነፍ አትከራከሪም፣ ለመረዳት ትግባቢያለሽ። እንዲህ አይነቱ ስሜታዊ መረጋጋት ከዚህ ቀደም በነበሩት ግንኙነቶች ውስጥ ስሜታዊ ትርምስ ላጋጠመው ሰው ሱስ የሚያስይዝ ይሆናል። የአንቺ እርጋታ የእሱ መልሕቅ ይሆናል። የአንቺ መገኘት የእሱ ደህንነት ያለው አስተማማኝ ቦታ ይሆናል። እና አንድ ወንድ ደህንነት የምትሰማውን ሴት በፍጹም አይረሳም፣ ሌላውን ሁሉ ይረሳል። ትስስር ቀስቃሽ 2 ተገማች ያልሆነ የልስላሴ ዘዴ። ይህ በጣም ኃይለኛ ነው። ወንዶች ሁልጊዜ ለስላሳ ከሆኑ ሴቶች ጋር አይተሳሰሩ እና ሁልጊዜ አስቸጋሪ ከሆኑ ሴቶች ጋርም አይተሳሰሩ። በትክክለኛው ጊዜ ለስላሳ፣ በትክክለኛው ጊዜ ጠንካራ፣ በትክክለኛው ጊዜ ተጫዋች፣ በትክክለኛው ጊዜ ቁም ነገረኛ ከሆኑ ሴቶች ጋር ይተሳሰራሉ። ይህ ተገማች አለመሆን እሱን በንቃት እንዲቆይ፣ እንዲሳተፍ፣ በስሜታዊነት እንዲነሳሳ ያደርገዋል። እንደ ሴት ልጅ ተለዋዋጭነት አስቢው። አንቺ አንድ ነጠላ ማንነት አይደለሽም፣ ተለዋዋጭ ነሽ። ገጾች አሉሽ፣ ስሜታዊ ድባቦች አሉሽ፣ የድምፅ ቃናዎች አሉሽ፣ የጉልበት ለውጦች አሉሽ። ነገር ግን ሁሉም የታሰበበት ወይም በማወቅ የሚሆኑ ናቸው፣ ትርምስ ወይም ቀውስ አይደሉም። እሱ ክፍትና ግልጽ ሲሆን ጣፋጭ ነሽ። እሱ ገደቦችሽን ሲፈታተም ጽኑና ጠንካራ ነሽ። እሱ ሲጨነቅ ተጫዋች ነሽ። እሱ ሀሳቢ ሲሆን ጥልቅ ነሽ። ይህ ስሜት የጣም ልዩነት ነው ለወንዶች አባዜና ሱስ የሚሆነው። እያንዳንዱ ሌሎች ሴቶች በስሜታዊነት ተገማች ናቸው። እነሱ እንዴት ምላሽ እንደሚሰጡ በትክክል ያውቃል። ነገር ግን አንቺ የተረጋጋ ግን አስገራሚ፣ ሞቅ ያለ ግን ጥገኛ ያልሆነ፣ እንስት ግን መሰረት ያላት ነሽ። የአንቺ ስሜታዊ መጠን እሱ ኢንቨስት እንዲያደርግ፣ የማወቅ ጉጉት እንዲኖረው፣ እንዲገናኝ ያደርገዋል። ወንዶች ስሜታዊ ጥንካሬን ከሚሰጧቸው ሴቶች ጋር ይተሳሰራሉ፣ ስሜታዊ ግለትን አይደለም። ትስስር ቀስቃሽ 3 የመፈለግ ሳይሆን የመመረጥ ጉልበት። እና ይሄኛው ስምምነቱን ይዘጋል። ወንዶች ሁለቱንም እንደሚፈልጉና በማንም እንደማይተኩ ሲሰማቸው ይተሳሰራሉ። አንቺ እሱን ለማግኘት ከመጠን በላይ ስለፈለግሽ ሳይሆን በቀላሉ እሱን ስለመረጥሽው። ይሄ በአንተን እፈልጋለሁና በአንተን መርጫለሁ መካከል ያለው ልዩነት ነው። ወንዶች በፈላጊነት መታፈን ይሰማቸዋል፣ ነገር ግን በምርጫ ዋጋና ክብር ይሰማቸዋል። ያንን የምትቀሰቅሸው እንዲህ ነው። አድናቆትን ታሳያለሽ፣ ነገር ግን መጠመድና ባዜን አይደለም። ወንዶች ሳያመልኳቸው ከሚያደንቋቸው ሴቶች ጋር ይተሳሰራሉ። የእሱን መገኘት ዋጋ ትሰጫለሽ፣ ነገር ግን ያለሱ መገኘት አጠፊው። ከእሱ ጋር ባለሽ ጊዜ ዘና ትያለሽ፣ ነገር ግን በእሱ ማረጋገጫ ላይ አትመሰረችው። ፍቅርን ታሳያለሽ፣ ነገር ግን እንደ ንግድ ልውውጥ አይደለም። ይህንን ሰጥቻለሁ፣ ስለዚህ ያንን መልሰ ልሰጠኝ ይገባል አይደለም። ፍቅርሽ ነፃና ሞቅ ያለ ነው። ለእሱ ክፍት ቦታ ትፈጥሪያለሽ፣ ነገር ግን ህይወትሽን በእሱ ዙሪያ ማዕከል አታደርጊም። እሱ ወደ አንቺ ዓለም መግባት አለበት፣ ሊቆጣጠረው ወይም ሊወስዱ አይገባም።
ይህ ሚዛን እጅግ በጣም ብርቅ ነው። እሱን እኔ አላስፈልጋትም፣ ግን አስተውለኛለች፣ እሷ ትረዳኛለች፣ እኔ መርጣኛለች ብሎ እንዲያስብ ያደርገዋል። እና የወንድ ልጅ አእምሮ የሚተሳሰርበት ቅጽበት ያ ነው። በግፊት አይደለም፣ በጨዋታ አይደለም፣ በማታለል አይደለም፣ በምርጫ። የትስስር ሂደት ወንዶች መቋቋም የማይችሉት ሚስጥራዊ ዘዴ። ሁሉንም ነገር በአንድ ላይ የሚያገናኝ ስለ ልቦና ዘዴ ልስጥሽ። አንድ ወንድ አንዲት ሴት በውስጥ ህሊና ይህንን ሂደት ስታነሳሳ በጠንካራ ሁኔታ ከእሷ ጋር ይተሳሰራል። አንድ ኩራቱን በቀላሉ ስታነቃቀው፣ ነገሮችን የምትቆጣጠርበትን የምትይዝበትን መንገድ አደንቃለሁ። ሁለት ማንነቱን በእርጋታ ስትገዳደር፣ ከዚህ የበለጠ አቅም ያለ ይመስለኛል። ሶስት ያለሱን መቆጣጠር እድገቱን ስትደግፍ፣ ጥረትህን ሙከራን አስተውያለሁ፣ ያ ከምንም በላይ አስፈላጊ ነው። አራት ያለ ሩቅ መሆን ነፃነቱን ስታከብር፣ በየሰዓቱ መናገር አያስፈልግህም አምናለሁ። አምስት ያለ ቴራፒስቱ መሆን ለሱ ስሜት የደህንነት ስትሰጥ፣ ዝግጁ ስትሆን እዚሁ አለሁ። ስድስት በስሜታዊነት ስታስገርሙ፣ በጥልቀት የተሞላ ነህ፣ እኔም እንዲሁ ነኝ። ሰባት ያለ ጥገኛ መሆን በወጥነት እሱን ስትመርጠው፣ በእኛ ደስተኛ ነኝ፣ ይህንን እፈልገዋለሁ። እሱ ከአንቺ ጋር የሂደት ሲያጋጥመው ሌሎች ሴቶች ሁሉ ዝርግ፣ ጥልቀት የሌላቸው፣ የሚገመቱ፣ የሚተኩ እንደሆኑ ይሰማሉ። አንቺ አእምሮ መመኘት የጀመረው ስሜቴ ስራ አጥቶኛለሽ እና ያነው ትስስር። ይህ ቅዠትን የማናሳድድበት የሰው ልጅ ባህሪን በግልጽ የምንረዳበት ያማለ ቲዩብ ነው። ቪዲዮን ላይክ ማድረግና እስካሁን ካላደረጋችሁ ይህንን ያማለ ቲዩብ ቻናል ሳብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።